ዓለም አሰልጣኝ አይደለህም ማለችው። ደጋፊው ውጣልን ብሎ ተቃወመው። በለንደን ሰማይ ስር ስሙ የመሳለቂያ ናሙና ሆኖ ነበር። እሱ ግን ጨለማውን ምሽት ብቻውን ተጋፈጠው። ለ6 ረጅም ዓመታት በእንባ በጭንቀትና በትችት እሳት ውስጥ ያለፈው ሚኬል አርቴታ። ይህ ሰው ለክለቡ አዲስ አይደለም። ድሮ በሜዳ ላይ የመድፈኞቹ ካፒቴን ሆኖ ተዋግቷል። በዚያ በወደደው ስታዲየም እዛው ጫማውን ሰቅሏል። አርሰናል ደሞ ውስጥ አለ። ክለቡ ፍርስራሽ ሆኖ ሲቸገር እኔ ያለው ብሎ የሞት ፍርዱን ለመቀበል ወደ እሳት ውስጥ የገባ ታማኝ እረኛ ሲሆን ቤቴላ ድን ብሎ በዋና አሰልጣኝነት ሲመለስ ትረስ ዘ ፕሮሰስ አለ። ባለፉት 6 እና ረጅም ዓመታት ውስጥ ሚኬል አርቴታ ያላለፈበት የፈተና እሳት የለም። ስንትና ስንት ተቃውሞ በላዩ ላይ ዘነበ። ስንት ጊዜ ወረዳት መጠንም የሚል የስድብና የመጠላት ማዕት አስተናገደ። በ8ኝነትና በ9ኝነት ስንደነቃቀፍ ሌሊቶቹን ሙሉ ሳይተኛ በጭንቀትና በብቸኝነት ሲያድር ያ ፕሮሰስ የሚለው ቃል የብዙዎች ማሾፊያ ሲሆንበት እሱ ግን ውስጡ እየደማ ፈገግታውን አላጣም። ብቸኝነት አሰቃይቶታል። ክህደት አሳዝኖታል። ነገር ግን ለአርሰናል ያለው ፍቅር ከስድብ ሁሉ በላይ በለጠ። ስንት ጊዜ ህልሙ በአይኑ ፊት ሲሰበር እያየ በዝምታ ተቀመጠ። የሃይበሪው መንፈስ የሚጠይቀውን ታላቅ ክብር ለመመለስ በሚያደርገው ትግል ውስጥ ፊቱ ላይ የሚታየው የእርጅናና የድካም መስመር የ6 ዓመታት የላብና የእንባ አሻራ ነው። እሱ የሰራው ቡድን ብቻ አልነበረም። እሱ የተሰበረውን የመድፈኞችን ልብ መልሶ የሚጠግን ሳይንቲስት ነበር እንጂ። ስታዲየም ውስጥ አርቴታ አውት የሚሉ ባንዲራዎች በፊቱ ላይ ሲውለበለቡ በልቡ ውስጥ የነበረውን ስብራትና ጭንቀት የሚያውቅለት አንድም ሰው አልነበረም። እሱ ግን አልሸሸም። ያንን መጠላት፣ ያንን የትችት ፍም በዝምታ ዋጠው። በልምምድ ሜዳ ላይ ሌሊቱን ሙሉ ከታብሌቱ ጋር እየታገለ ተጫዋቾችን እንደ አባት እየመከረ ለአርሰናል አዲስ ህይወት ለመዝራት ደሙን ሰጠ፣ ላቡን አፈሰሰ። ካፒቴንነት እዛው ጫማውን እስከ መስቀል፣ አሁን ደግሞ ከወርደት አዘቅት ውስጥ ተነስቶ አርሰናልን የሚፈራና ለተቃራኒዎች ስሙ ሲነሳ የሚያቃዥ ጭራቅ አደረገው። ያንን የተጠላውን ትረስ ዘ ፕሮሰስ ዛሬ ዓለም አፏን በእጇ ሸፍና በቅናት እያየችው ይሄን ሰው እንዴት እናስቆመው ብላ ምክክር ጀምርም ነገሩ ሁሉ ከረፈደ ሆነና አርሰናልን ያገኘውን የሚበላ ነበልባል አድርጎታል። ፊቱ ላይ የነበረው የጭንቀት መስመር ዛሬ በኩራት ተተክቷል። ከ22 ዓመት በኋላ በክብር ዙፋን ላይ መድፉ ሲቀመጥ ትልቁ ክብር ለዚህ ሰው ነው። ላለቀሰበት ምሽት፣ ለታገሰው ስድብ፣ ላሳየን ጽናት። ሚኬል አርቴታ ማለት የአርሰናል ታማኝ ጠባቂ ነው። ክለቡ በውድቀት ማዕበል ውስጥ ሆኖ ማንም ኃላፊነቱን ለመውሰድ በፈራበት ሰዓት ነው ህይወቱን ሙሉ የለፋበትንና ጫማውን የሰቀለበትን የኤምሬትስ ዳግም ለመርገጥ የመጣው። ዛሬ ይህ ዋንጫ ሲነሳ ተጫውቶ ላሳደገንና አሰልጥኖ ለዋንጫ ላበቃን ጀግና የምትሰጡትን ክብር በምን ቃል ይገለጻል? የጀግናውን ስም ሚኬል አርቴታ ብላችሁ ኮመንቱ ላይ አንድዱት። ዛሬ ይህ የጽናት ቀን ነው። ይህ የድካሙ ፍሬ ነው። ይህ የጽናቱ ውጤት ነው።